አልሐምዱሊላህ ወላሂ ዋናው ጤና ነው። ሰው ጤና ካለው የሰው ልጅ ጤና ካለው አላህ የከፈታትን ጉሮሮ ማንም አይዘጋትም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ተከታዮች እንዴት ናችሁልኝ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ዛሬ ቅዳሜ ገበያ ሂጄ የገዛኋትን አስቤዛ ላሳያችሁ ማለት ነው። ካሮት አለ በቅናሽ ካሮት የሚገዛ እና እንዴት እስኪ የኢትዮጵያ ኑሮ በዛውም እያያችሁ ውድ ነው ርካሽ ነው ያንዳንዱ የገዛሁበትን ዋጋ ነግራችኋለሁ ማለት ነውና አይውላችሁ ይሄ ካሮት ነው እንግዲህ ይሄ ሁሉ ካሮት ይሄ ሁሉ ነው የምለው እኔ ወላሂ አልሐምዱሊላህ ብዙ ነው ወላሂ እና ይሄ የ50 ብር ነው የ50 ብር ካሮት ከዛ እዚህ ጋር ደግሞ ቃሪያ አለ። ቃሪያ ወደ ሳይድሽ ቃሪያ ደግሞ ይሄ የ20 ብር ነው ወላሂ የ20 ብር ነው። የ30ማ ከሆነ ማአት ነው ይበላሻል እንደውም አያልቅልንም ሀቂቃታ። እዚህ ጋር ደግሞ እቺ ጥቅል ጎመን ነው። ጥቅል ጎመኒቱ እቺ ስንት መሰላችሁ? 30 ብር ናት። ያው ከላይ ያለው ይላጣል። ይሄች 30 ብር ናት። ሎሚ የ10 ብር 3 ፍሬ ማለት ነው። ያው ካሮት እንደውም እዚህ ያለ ይቀር። ሌላ ደግሞ ታውቃላችሁ ውዶችዬ ፕሪም እነዚህ ፕሪሞች ትዝታ ያው እኔ የፕሪም ትዝታ ኢትዮጵያ ውስጥ ሳይሆን ያለብኝ አረብ ሀገር ነውና እዛ ነበር ያለው። እዛ ያው ታቅሳላችሁ ትልልቁ ነው። እዚህ ግዳ ደግሞ እንደዚህ ትንንሾቹ ናቸው እና አሁን የ14 በችርቻሮ ሲያረጉት ማለት ነው። በእንትን ገበያ ሲሆን እንደዛ ነው የሚያረጉት በችርቻሮ። በእንትን ሲሆን ግን የሆነ ሱፐርማርኬት ምናምን ሲሆን ታሽጎ ወይም ሱቅ ላይ ይሄ ፍሩት ቤት ሲሆን አሽገው ምናምን ይሸጡታል። ግን እኔ ዝም ብዬ ለቅመሰው እየገዛው እነዚህ ማለት ነው ልጅ የለብኛው ለራሴ ነው የ14 ከዛ እዚህ ጋር ሰላጣ ነው ይሄ ሰላጣ እቺ 20 ብር ናት። ለብዙ ጊዜ ይሆናል ያው ብዙ ጊዜ ያን ያህል እንትን ከሌላ ጋር ስለሚቀላቀል ግን እንደዛው ሆኖ ያው ስለሚበላሽብን በጣም ርካሽ ነው ሀቂቃ። ይሄ 30 ብር አፋን 20 ብር ሰላጣ 20 ብር ያው ስለማጥበው ነው መሬት ላይ ማረገው። እዚህ ጋር ደግሞ ቆስጣ የናፈቃችሁ ቆስጣ እስኪሉት ወላሂ ሲያምር ቆስጣ ግን እንዴት ነው የሚያምረው! ሲያውት ራሱ ያምራል ሀቂቃ ማሻአላህ። ቆስጣ እና ጎመን ማአት ነው። ያው አንዳንዴ የተበላሸ ይኖረዋል ይመረጣል። ይሄ ጎመንና ቆስጣ እንግዲህ ይሄ ጎመንና ቆስጣ የስንት መሰላችሁ? 30 ብር ብቻ ነው ሁሉም። ቆስጣውን ጎመኑን ተቀላቅሎ እንዴት አድርጌ ላሳያችሁ ተኛ እና እንደዚህ ይኸው ታዲያ በእንደዚህ ተደርጎ እየተገዛ እየተበላ ኢትዮጵያ ኑሮ ውድ ነው። አልገባም ብላችሁ አትንቀጥቀጡሽ። እዚህ ጋር ደግሞ የለቅ ውድ ነገር ላሳያችሁ ከሙን ማለት ነው ወላሂ ከሙን ግን ውድ የመዲያው ቅመሞች ይዛችሁ ነው። ከዛ በሳልሳዎች ትንሽዬዋ እቃ ራሱ 100 ብር ይላሉ ማለት ነው። በሳልሳዋ ደግሞ በሳልሳዋ ማለት እቺ የቱና እቃ የለችም በሱ 500 ብር ነው የሚሉት ማለት ነውና ከሙን ነው ውዱ። ያው ለአንዳንድ ነገር ለሩዝ ለአንዳንድ ቅመም ነገራቶች ከሙን ምርጥ ነው ደስ ይላልና ይሄንን ገዝቼው ነው እንደዚህ 10 ማለት ነው። ሻይ ቅመም 10 ብር። ከዛ ሌላ ደግሞ እዚህ ጋር ደግሞ አተርክክ አለ። አተርክኩ ደግሞ ምርጥ ነው እና ይኸው እንደምታዩት አተርክኩ ማሻአላህ ጥርት ያለ አተርክክ ነው። የውጭና የሀገር ውስጥና የሀገር ውጭ የሚባል አለ። ይሄ የሀገር ውጭ ነው በጣም የሚጥመው ሀቂቃ የሀገር ውስጥ ነው የሚጥመው። ምስር ክክም ዲፍን ምስርም የሀገራችን ነው የሚጥመው። ግን እኔ አተርክክ ይሄ ጣመኝ ማለት ነው እና ያው የ50 ብር ልዩነት አለው። 200 ነው ይሄ 1 ኪሎ 200 ማለት ነው። የሀገር ውስጡ ሲሆን ደግሞ 250
እና ይሄ ውዶች እንደዚህ ተደርጎ ኑሮ ይኖራል። አገር አልገባም ኑሮ ውድ ነው እንዴት እኖራለሁ ብላችሁ አትጨነቁ። ኑ ወላሂ ፈታ ብላችሁ ሀገራችሁ ላይ ትኖራላችሁ። እንግዲህ ሂሳቡን እናንተ ደምሩት። ዋጋውን እያንዳንዱ ነግሬያችኋለሁ። 50 ብር፣ 20 ብር፣ 10 ብር፣ 10 ብር ይሄ 50 እነዚህ ሁሉም ከዛ 30 20 30 250 ማለት ነውና ሌላም አለ መሰለኝ የገዛው ሌላ ምንድነው ያወጣሁት? አዎ ሩዝ አለ። ሩዝ 150 ሩዝ ሩዝ የሀገራችን ነው። የውጭ ነው እንጂ የሚሉት የሀገራችን መዲቅ ያለ ነው። ለሹርባ የሚሆን ነው። ይሄ እንደ የውጭ ነው የሚሉት። በስመት የሚባል አለ። በስመቲ ነው እኛ የውጭ እኔ በማውቀው በስመቲ ነበር የውጭ፣ ግን እነሱ ይሄን ነው የውጭ የሚሉት ማለት ነው። እና ሩዝ ኪሎ 150 ነው። እና ኑሮ ተወደደ። ሀገር ገብቼ እንዴት እኖራለሁ ሁሉ ነገር ሰማይ ነው ብላችሁ እንዲያታስቡ። በቀላል ነገር እንደዚህ መገዛዛት ይቻላል ማለት ነው። ይኖራል ወላሂ አላህ የከፈታትን ጉሮሮ ማንም አይዘጋትም። አላህ ሱብሃነሁ ወተዓላ ይዘጋታል። ሳይዘጋት አያድርም ማለት ነው። ድሃውም ሀብታሙም እኩል ነው የሚኖረው። ያለውም የሌለውም እኩል በልቶ ጠጥቶ ለብሶ ነው የሚኖረው ማለት ነው። አትጨነቁ እላችኋለሁ። እኛ በረታቱኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ፕሊዝ።